ሰላም ክቡራትና ክቡራን የዳይመንድ ፋሚሊ ተከታታዮች እንዴት ናችሁ? እኔ ያለው ዛሬ ደግሞ አነጋጋሪ ስለሆነ ፕላትፎርም ስለ ፖፖ ነው የምናወራው። ፖፖ ምንድነው፣ ለምንስ ነው የሚወራለት የሚለውን አንድ አብረን የምናየው ይሆናል። ፖፖ ነው በዚህ ታይም ላይ የብዙ ወጣቶችን ህይወት እየቀየረ ያለ ፕላትፎርም ነው። ይህ ፕላትፎርም ከሰሩበት በጣም ያው የብዙ ወጣቶችን ህይወት እየቀየረ ያለ ነገር ስለሆነ እንዴት እንደምትሰሩና እንዴት እንደምታስከፍሉ ማሳያችሁ ይሆናል። ከዚህ ቀጥሎ የማሳያችሁ ነገር እንዴት አፑን ማውረድ እንደምትችሉ፣ ከዛ በኋላ ደግሞ እንዴት መክፈት እንደምትችሉ፣ ከፍታችሁም ደግሞ እንዴት ሬጂስተር እንደምታደርጉና እንዴት ቬሪፋይ እንዴት እንደምታደርጉ እነዚህን ስቴፖች ማሳያችሁ ይሆናል። ተከታተሉኝ እሺ። ኦኬ እዚህ ጋር 4 ሊንኮች አሉላችሁ። እነዚህ 4 ሊንኮች አሉ። እነዚህ 4 ሊንኮች የተቀመጡት በመጀመሪያው ሊንክ ብጠቀም አፑ ላይሰራልኝ ይችላል እና በሁለተኛው ሊንክ እጠቀማለሁ ማለት ነው። ስለዚህ አንዱ ሊንክ ባይሰራልኝ በሌላኛው ሊንክ እንድጠቀም ነው እነዚህን 4 ሊንኮች ያስቀመጥኩላችሁ። ኦኬ እሺ፣ ወደሚቀጥለው ቪዲዮ ሄዳለሁኝ። እኔ የመጀመሪያው ሊንክ እጠቀማለሁ ማለት ነው። የመጀመሪያው ሊንክ እጠቀማለሁኝ። እሱን ሊንክ እንደነካሁት ምን የሚል ይመጣልኛል? ዳውንሎድ ኢሚዲየትሊ የሚል ይመጣል። ዳውንሎድ ኢሚዲየትሊ የሚለውን እጫናለሁ። ዳውንሎድ ኢሚዲየትሊ የሚለውን ከተጫንኩ በኋላ ከጉግል ፕሌይ ስቶር እመርጣለሁ ማለት ነው። እሱ ላይ ነው ማውረድ የምፈልገው። ከዛ ኢንስቶል እለዋለሁኝ። አፑን ሊያወርድልኝ ነው ማለት ነው። እጠብቃለሁ፣ እስኪያወርድልኝ ድረስ እጠብቃለሁ። እሺ አፑ ወርዶልኛል። አፑ ከወረደልኝ በኋላ ኦፕን የሚለውን እጫናለሁ። ኦፕን የሚለው ስጫ ነው ልክ እንደዚህ ይመጣል ማለት ነው። ልክ እንደዚህ ይመጣል። እዚህ ጋር ሁላችንም በስልክ ቁጥር መክፈት እንችላለን፣ በኢሜይል መክፈት እንችላለን፣ በፌስቡክ አካውንታችን መክፈት እንችላለን። እኔ መክፈት የምፈልገው በኢሜይል ስለሆነ ሎግ ኢን ዊዝ ጎግል የሚለውን እጫናለሁ ማለት ነው። ከዛን አክሰፕት እለዋለሁ በኢሜይል መክፈት ስለምፈልግ። ከዛ ኢሜይል በየትኛው መክፈት ትፈልጋለህ የሚል ኢሜይል ይመጣልኛል። እኔ ሰላም ግርማ የሚለውን እጫናለሁኝ። ለሱ ነው መክፈት የምፈልገው ማለት ነው። ከዛ አግሪ ኤንድ ሼር እለዋለሁ። ከዛ አሁን መጣልኝ ማለት ነው። እዚህ ጋር መጀመሪያ ማድረግ ያለብን ፎቶአችንን ማስገባት ይኖርብናል። እዚህ ጋር ፎቶአችንን ማስገባት ይኖርብናል። ስለዚህ አሁን ያከበብኩባትን ትነኳላችሁ፣ ኮንፊርም ትሉታላችሁ። ኮንፊርም ካላችሁ በኋላ ፎቶውን እንደዚህ አድርጋችሁ ትመርጣላችሁ ማለት ነው። ፎቶውን እንደዚህ አድርጋችሁ ትመርጣላችሁ። ፎቶውን ካስገባችሁ በኋላ እዚች ጋር ስማችሁን ታስገባላችሁ። ስም መቀየሩን ትፈልጉ ከሆነ ስማችሁን ትቀይራላችሁ። እኔ ግን ሰላም ግርማ 3540 ብዬ መክፈት ነው የምፈልገው። ቀጥሎ ደግሞ እዚች ጋር የተወለዳችሁበትን ቀን ምናምን ነው እንትን በሉ የሚላችሁ እሱ ጋር በመንካት ማስተካከል ይኖርባችኋል ማለት ነው። እኔ 1999 አደርገዋለሁ። ከ18 ዓመት በላይ መሆን አለባችሁ፣ ይሄን አትርሱ። ከዛን ኮንፊርም እለዋለሁኝ። እዚች ጋር ደግሞ ባዶ ቦታዋን እጫንና ሀገር መርጣለሁ ማለት ነው። መክፈት ፈልገው በየትኛው ሀገር ነው የሚለው ይመጣልኛል። እኔ በኢትዮጵያ መክፈት ስለምፈልግ ኢትዮ ብዬ ጽፍና ኢትዮጵያ የሚለውን እመርጣለሁ። ኢትዮጵያ የሚለው ከከፈትኩኝ በኋላ እዚህ ጋር ብዙ ጊዜ የምንሳሳተው ወንዶች በሴቶች እየከፈትን ሴቶች ደግሞ በወንዶች እየከፈትን እየተሳሳትን ስለሆነ እዚህ ጋር በጣም ተጠንቀቁ ማለት ፈልጋለሁ። ለምን አካውንታችሁ በትክክል ወንድ ኮንክ በወንድ ሴት ከሆናችሁ በሴት መከፈት ስላለበት ማለት ነው። ስለዚህ እዚህ ጋር እኔ በሴት መክፈት ስለምፈልግ ፊሜል የሚለውን እጫናለሁ ማለት ነው። ፊሜል የሚለውን እመርጣለሁኝ። ከዛን ሰሚት የሚለውን እጫናለሁኝ። ከዛ አፑን ከፍቻለሁ ማለት ነው። አፑን ከፍቻለሁኝ። አሁን የሚቀረኝ ምን ማድረግ ነው? አካውንታችንን ሬጂስተር ማድረግ፣ አይዲ ነምበር መሙላት እና አካውንታችንን ቬሪፋይ ማድረግ ነው የቀረው ማለት ነው። እነሱን ነገሮች ተከታተሉኝ፣ እናደርጋለን ማለት ነው። አብረን እናደርጋለን፣ ተከታተሉኝ። እሺ ከስልካችሁ በታች 5 ነገሮች አሉ። 5 ምርጫዎች። ከአምስቱ እኔ ያከበብኳትን የተዘቀዘቀች አምፖል የምመስሏን እነካለሁ። እሷን እነካለሁኝ። እሷን ከነካው በኋላ
እዚች ጋር ማይ ኤጀንሲ ሆት የምትላለች ማይ ኤጀንሲ ሆት የምትለዋን እጫናለሁ። እሷን ከተጫንኩኝ በኋላ እንደዚህ ይመጣልኛል። እንደዚህ ብሎ ሜቶድ ዋን ላይ ምን ይላል? ፕሊስ ኢንተር ኤጀንት አይዲ ይላል። ፕሊስ ኢንተር ኤጀንት አይዲ የሚል ቦታ ላይ እዚች ጋር ትጫኑና ከስር ከቪዲዮ በታች ከዚህ ቪዲዮ በታች ቁጥር ይቀመጥላችኋል። አይዲ ነምበር ማለት ነው። ቁጥር ይቀመጥላችኋል። እሱን ቁጥር እዚች ጋር ትሞላላችሁ። ከሞላችሁ በኋላ ከፎቶ ይመጣላችኋል። ስም ይመጣላችኋል። ፎቶና ስም ይመጣላችኋል። እሱ ከመጣላችሁ በኋላ ቀጥሎ ስቴፕ ምን የሚለውን ትሞላላችሁ? ፕሊስ ኢንተር ኤጀንት አይዲ የሚለውን መጫን ማለት ነው። ፕሊስ ኢንተር ኤጀንት አይዲ የሚለውን እንጫነዋለን። እሱን ከተጫንን በኋላ ኮንፊርም የሚል ይመጣል። ኮንፊርም እንለዋለን። ኮንግራጁሌሽን ይለናል። ኮንግራጁሌሽን ሲለን ባክ ብለን ነው የምንወጣው ማለት ነው። ከዛ እንወጣለን። ምክንያቱም እዛ ውስጥ ተመልሰን የምንገባ ከሆነ የማይነካ ነገር አለ። እሱን ከነካ ነው ለ30 ቀን ይቀጠናል። ስለ 30 ቀን ስለምንቀጣ ተመልሰን አንገባም ማለት ነው። ስለዚህ ወደሚቀጥለው ስቴፕ ደግሞ እንሄዳለን። የስልካችሁን ባክ አንዴ ስትነኩት ወደ ኋላ ይመልሳችኋል ወይም ደግሞ ወደ ፕሮፋይላችሁ ይመልሳችኋል ማለት ነው። እዛ እዚች ጋር አውዝ የምትል ወይ ኤዩቲኤች ያለባትን አውዝ ያለባት ራይት ያለባትን በሰማይ የጻፈችዋል ያከበብኩባትን እነካለሁ። እሷን ከነካው በኋላ እዚህ ጋር ጎ የሚል አለ። ጎ የሚለውን እጫናለሁ። ጎ የሚለውን ከተጫንኩኝ በኋላ እዚህ ጋር ምን ይላል? አፕሎድ ኤ ፎቶ ኦፍ ዩርሰልፍ ይላል። አፕሎድ ኤ ፎቶ ኦፍ ዩርሰልፍ የሚለውን እጫንና ወደ ጋላሪ እገባለሁ ማለት ነው። መጀመሪያ ግን እዚህ ጋር ወደ ጋላሪ ከመግባትና ፎቶ ከመምረጤ በፊት አንድ ነገር የምትመርጡት ፎቶ ማለት ነው። የምትመርጡት ፎቶ ኖርማል ፎቶ መሆን አለበት። እሺ ምንም አይነት ኤዲቲንግ የሌለበት ፎቶ፣ ብለላ ያልሆነ ፎቶ ሊሆን በቃ ኢፌክት የሌለበት ፎቶ፣ ምንም አይነት ነገር የሌለበት ፎቶ፣ ፊታችሁ በደንብ የሚያሳይ ፎቶ መሆን አለበት ማለት ነው። መሆን አለበት። እንደዚህ መሆኑን በደንብ ቼክ አድርጉ። ያስገባሁበት ፎቶ ያይታችሁ ከሆነ ከላይ አሁን ያስገባሁበትን ፎቶ አይታችሁ ከሆነ ማለት ነው በደንብ የሚታይ ፎቶ ነው። ልጅቷን በጣም ዙም አድርጎ የሚያሳያት ፎቶ ነው ማለት ነው። እንደዚህ አይነት ፎቶ አስገቡ ማለት ነው። ስለዚህ ፎቶዬን በዚህ መልክ እመርጣለሁኝ። ምንም አይነት ኤዲቲንግ የለውም። ኖርማል ፎቶ ነው እመርጣለሁኝ። ከመረጥኩኝ በኋላ የሚቀጥለው ስቴፕ ምን ይሆናል? እዚች ጋር ስታርት ቱ ሰርቲፊኬት የሚል አለ። ስታርት ቱ ሰርቲፊኬት የሚለውን እጫናለሁኝ። ከዛም ኮንፊርም እለዋለሁ። ኮንፊርም ካልኩት በኋላ ቪዲዮ ይከፈትልኛል። እሺ ቪዲዮ ይከፈትልኛል። ቪዲዮ ከተከፈተልኝ በኋላ እዚች አካባቢ ላይ ይጻፍልኛል። ምን ብሎ ነው የሚጽፍልኝ? ወደ ቀኝ ዙር፣ ወደ ግራ ዙር፣ ጭንቅላትን አንቀሳቅስ ምናምን የሚል አለ። አሻንጉሊቷ ትጽፍላችኋለች ከስር። ላይክ እሷ እንደምትላችሁ ታደርጋላችሁ። ልክ እንደ እሷ እንደምትደረጋችሁ ካደረጋችሁ በኋላ እዚህ ጋር እዚህ አካባቢ ላይ ራይት ያደርጎላችሁ ሰክሰስፉል ይላችኋል ማለት ነው። ሰክሰስፉል ካላችሁ ምን ታደርጋላችሁ? አካውንታችሁ ቬሪፋይ ሆኗል፣ ጨርሳችኋል ማለት ነው። እናንተ ግን ሰክሰስፉል ያላላችሁ ልጆች ካላችሁ ደግሞ ድጋሚ ትሞክራላችሁ። ፎቶዎቹን በመቀያየር ምናምን ፎቶዎቹን በደንብ የሚታይ ፎቶ ብያችኋለሁ። ፎቶዎቹ ችግር ሊሆን ይችላል። ወይም ደግሞ የፊት አሻራ በምሰጡበት ሰዓት ማለት ነው። የፊት አሻራ በምሰጡበት ሰዓት ጨለማ ውስጥ ሆናችሁ ሊሆን ይችላል። ስለዚህ ብርሃን ያለበት ቦታ፣ ባክግራውንዳችሁ አሪፍ የሆነበት ቦታ፣ ፊታችሁ በደንብ የሚታይበት ቦታ ሆናችሁ ቪዲዮ ስጡት ማለት የፊት አሻራችሁ ስጡት ማለት የፊት አሻራ ስጡት። ስለዚህ እንደዛ ካደረጋችሁ ይቀበላችኋል ማለት ነው። አመሰግናለሁ ፋሚሊ።